የትግራይ ጀነራል ህወሓትን በመቃወም 4 ክፍለ ጦር ያለው ሰራዊት ማደራጀታቸውን ተናገሩ። ህወሓትን በመቃወም የትጥቅ እንቅስቃሴ የጀመሩ ጀነራል ምን ይላሉ? ከትግራይ ኃይሎች መለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን የሚናገሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አጥሩ በመባል የሚታወቁት ጀነራል ከፓርቲያቸው ህወሓት ነፃ የሆነ ኃይልን ለመፍጠር ወደ ነፃ መሬት መውረዳቸውን ተናግረዋል። ጀነራሉ ከቢቢሲ ትግርኛ ጋር ባደረጉ ቃለ ምልልስ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውን ሲያብራሩ ከፓርቲ ነፃ የሆነ ኃይልን ለመፍጠር ፓርቲ የማያዘው ሰራዊትን ለመፍጠር እየተንቀሳቀሱ መሆናቸውን ተናግረዋል። ህወሓትን የመጣል ዓላማ እንዳላቸው የተጠየቁት ጀነራሉ እኛ የምንሰራው ፓርቲ የምናቋቁመው ወታደራዊ መንግስትም የለም ብለዋል። በአፋር ክልልና በትግራይ ክልል ውስጥ 4 ክፍለ ጦር ያለው ሰራዊት ማደራጀታቸውን የሚናገሩት ጀነራል ገብረ እግዚአብሔር በየነ የትግራይ ሰራዊት አመራሮች ጋር የተለያዩት ጥር 15 ቀን 2017 ዓ.ም መሆኑን ይናገራሉ። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰባስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውሞ ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነ ናቸው። ይህንንም ተከትሎ የሰራዊቱ አመራሮች ጀነራል ገብረ እግዚአብሔር በየነና ሌሎችም የሰራዊቱ ውሳኔን የተቃወሙት ማገዳቸው ይታወሳል። አሁን በትግል ላይ ነን፣ ያረጀነውን በትግል ነው ያሉት ጀነራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾም እና የሚሽር ኃይል ለመውጣቱ ትውልድ ትተን መሄድ አንፈልግም። ወገንተኛ ያልሆነ ፍትሃዊ ኃይልን ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርጎም ብለዋል። የትግራይ ህዝብ በነጻነትና በወገንተኝነት በሌለበት መንገድ የመረጠውን አካል ነው የምናገለግለው ብለዋል። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸውን ልዩነት በንግግር ለመፍታት ሞክረው እንቢ እንደተባሉ የሚናገሩት ጀነራሉ የተወሰዱ እርምጃዎችን መቆማቸውን ገልጸዋል። መጀመሪያ ከኮር በላይ የሆኑ አመራሮች ተሰባስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዘው መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸውን ያስታወሱት ጀነራል ገብረ እግዚአብሔር አንቀበልም ማለት መብታችን ነበር ካሉ በኋላ ባህሪያቸው ግን ማገድ ነው ብለዋል። እኔ የህወሓት ደጋፊ አይደለሁም ማለት ራሱን ይችላል፣ አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነው ብለዋል። ራሱን ችሎ ወደ ህዝብ ይግባና ይወዳደር፣ ህወሓት ይጥፋ አይጥፋ የራሱ ጉዳይ ነው፣ ይቀጥል አይቀጥል የራሱ ጉዳይ ነው፣ እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው ብለዋል። ለተቃውሟቸው ጠመንጃ ማንሳት መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጀነራሉ እኔ ኢንተርናሽናል ጀነራል ነኝ፣ ይህንን ሆኜ የህወሓት ሚሊሻ መሆን አልፈልግም፣ ህወሓት ፓርቲያችን ነው የሚሉ የእርሱ ሚሊሻ እንደሆኑ ነው የምቆጥረው፣ ሚሊሻነትን ደግሞ አልቀበልም ብለዋል። ህወሓት ያለውን ካላደረክ ትጠፋለህ፣ መኖር አትችልም፣ ከትግራይ ትጠፋለህ ያሉት ጀነራል ገብረ እግዚአብሔር በየነ ያላቸውን ልዩነት ለመፍታት በጽሁፍ ሞክረናል ብለዋል። ማህተም መንጠቅ አያስፈልግም ማለት ያስቀጣል እንዴ? ጽህፈት ቤቶች በመዶሻ እየሰበርክ አስተዳዳሪዎችን ማባረር ትክክል አይደለም ማለት ያስቀጣል ወይ ሲሉም ይጠይቃሉ። እኛ የታገልነው በሰላም እንድንኖር ነው ያሉት ጀነራሉ በሰላማዊ መንገድ በጽሁፍ ሞክረን ብዙ ጊዜ ሞከርናቸው እምቢ ያሉ የመጨረሻ ሊያስሩን መሆኑን ስናውቅ ወጣን። ሊያስሩን የፈለጉት ደግሞ ይህ አሁን የሚመኩበት ሰራዊት እንደሚያጡት ሊያረጋግጥላቸው እፈልጋለሁ ሲሉም አስጠንቅቀዋል። ጀነራል ገብረ እግዚአብሔር በየነ በአፋርና በትግራይ አካባቢ እንቀሳቀሳሉ ያሉት ታጣቂ ቡድናቸው ስም ገና አለመወሰኑንና ወደፊት እንደሚያሳውቁም ተናግረዋል። እስካሁን 3-4 ግንባሮች አሉን ያሉት ጀነራሉ በትግራይ ሰራዊት ውስጥም ብዙ ኃይሎች መኖራቸውን ተናግረዋል። የኛ ሰራዊት ነው የሚሉት ሚሊሻ ከኛ ጋር ነው ያለው፣ ከፍቶት ነው ያለው፣ ለውጥ ይፈልጋል፣ ጊዜው የወጣቶች እንዲሆን ነው የሚፈልገው፣ እንዲማር እንዲለወጥ ይፈልጋል፣ የተሻለ ገቢ እንዲኖረው ይፈልጋል። ወላጆችና ቤተሰቦች ከውጊያ ወጥተው አሁን መልሶ ግንባታና ለውጥ ሰላም ይፈልጋል። ለዚህ ወጣቱ ሰራዊት ከኛ ጋር ነው፣ ብዙዎችም ብዙ ነን ብለዋል። ጀነራል ገብረ እግዚአብሔር በየነ ወደ ግጭት ከመግባታቸው በፊት የሚያስቀምጡ ቅድመ ሁኔታ መሆኑን ተጠይቀው እስካሁን ያነጋገረን ኃይል የለም ብለዋል። መቀመጫቸውን አፋርና ትግራይ ክልል ማድረጋቸውን የጠቀሱት ጀነራል ገብረ እግዚአብሔር ወደ አፋር ወርደን እንድንደራጅ ያደረገን ምክንያት አፋርና ትግራይ ቤተሰቦች ስለሆኑ ነው፣ የፈቀደልን መንግስት የለም፣ ቸግሮን ነበረ። እዚህ አካባቢ ያሉት አካላት ስለተቸገርን እዚህ እንደራጆይ እንሰብሰበው ብለን ጠየቅናቸው፣ ተሰብሰቡ አሉን። የኮ ትልቅ ነገር አይደለም፣ ትግራይ ጫፍ ነው ያለነው፣
ፈቃድ መጠየቅ የለብንም ብለዋል። አራት ግንባር እንዳላቸው የሚጠቅሱት ጀነራል ገብረ እግዚአብሔር ትልቁ ኃይላችን የሚገኘው ትግራይ ውስጥ ነው ይላሉ። ከፌደራል መንግስት ጋር ስላላቸው ግንኙነት ተጠይቀው እዚህ እንዳለን ያውቃሉ ያሉ ሲሆን የሚያገኙትም ምንም አይነት ድጋፍ እንደሌለ ግን ተናግረዋል። የትግራይ ጊዜያዊ አስተዳደር የሆኑት ሌተናንት ጀነራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸውና ወገንተኛ ያልሆነ ሰራዊት መገንባት ካልተቻለ እናንተ ደግፋችሁ አልደገፋችሁ ትግላችንን እንቀጥላለን ማለታቸው ማሳወቃቸውን ተናግረዋል። ጥር 15 ቀን የትግራይ ሰራዊት አመራሮች ውሳኔ ከርሳቸው ጋር ተቃውመው የወጡት እና አሁን ሰራዊት ያደራጁ የሚገኙት አመራሮች እነማን እንደሆኑ ተጠይቀው ስማቸውን ከመናገር ተቆጥበዋል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ውጥረት መኖሩን እና ግጭት ውስጥ ቢገባ ውሳኔያቸው ምን እንደሚሆን የተጠየቁት ጀነራሉ አስተላለፋችን ከህዝብ ጋር ነው፣ እነርሱም የህወሓት አመራሮች ከጌታቸው ጋር ሊሄዱ ይችላሉ፣ እኛ ግን ከህዝብ ጋር ነን፣ ከህዝብ ጋር ነው የምንቀረው ብለዋል። በትግራይ ክልል ማዕከላዊ ዞን የተወለዱት ጀነራል ገብረ እግዚአብሔር በ1974 ዓ.ም ህወሓት ወታደራዊ አመራርን ለመጣል የሚያደርገውን ትግል ተቀላቀሉ። በህወሓት ውስጥ ከተራ ወታደር እስከ ክፍለ ጦር አመራር ሆነው ያገለገሉት ጀነራል ገብረ እግዚአብሔር በመጨረሻም የፌደራል መንግስት ሰራዊትን የሰሜን እዝ አስተዳደርና የምክትል አዛዥ ነበሩ። የትግራይ ጦር ከመጀመሩ ከጥቂት ወራት በፊት በጡረታ ከመከላከያ ሰራዊት የተሰናበቱት ጀነራሉ በትግራይ ጦርነት ውስጥ ወታደራዊ አመራር ሆነው ተሰልፈዋል። ጀነራሉ በትግራይ ሰራዊት ውስጥ አርሚ 50 የሚባለውን ልዩ ኮማንዶ ኃይልም እንደገነቡ ይነገርላቸዋል። በአሁኑ ወቅት በአፋር ያለውን የታጣቂ ቡድንም አመራሮች መካከል አንዱ ናቸው። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ